በድያቸዋለሁ። ኢትዮጵያ እርዱልኝ። ገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ እንዴት ይልና ቀድማ ምትገኝ ነበረች። ግን ደግሞ ከምንም በላይ ደግሞ በሁሉም ቲያትር ቤቶች በነበራት መልካም ጠባይ በነበራት ችሎታ በሁሉም ቲያትር ቤቶች ተጠርታ የሰራች ብቸኛ ሴት እንደሆነች በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸት ነው። ያለት አሁን ትላንት ያነሱት እኮ ከላይ ለብሶ ሽቶ ተቀብቶ እኔን ሁሉ ሽቶ ሲቀባ ቆይቶ ነው የመጣው ቀያይሮ። ከዛ በፊት እኮ እኛ አለን ካስፈልግ ግን አያስፈልግም። ምንድነው ጌን ማድረግ የምንፈልገው ማትረፍ የምንፈልገው ከሱስ እኔ አሁን ምን ፈልገው ነው የጠፋው? የእውነት የሰው ህይወት ነው የሚያሳስበን ወይስ የሆነ የተሰወረ ዓላማ አለ? አሁን ወንድምሽ ቢሆን ታውጫለሽ በዚህ ሁኔታ ለሰው ሁሉ ምን ነግረኝ ነው ልጅ ቢሆን ወንድምህ ቢሆን አጋልጠህ ተሰጠዋለህ እንዴ? አይሽ ነገ ያንዳንዱ ቤት እኔ ይሄንን ነው ማሳስበው። ነገ ቤታችሁ ይገባል ይልሲ እና ያለ አያረጉትም። ያኔ ምን ነው የዚህ ቀን ባላረኩት ብለው በተለይ ይሄን ያረገች ሴት ናት ብሎኛል ነግሮኛል። በድያቸዋለሁ። አራት አናኒ ይቅርበኝ እናቴ ፈቲ አዋይ ሮማን ኡስታዝ አቡበከር አህመድ በድሩዜ ኡስታዝ ሙሉቱ ማርኬታችሁን አስደፍጫችኋለሁ። ይቅርበሉ። አይዞ በቃ ሶፎንያስ ታውቁታላችሁ። የኢትዮጵያ እርዱልኝ፣ ልጄን አድኑልኝ፣ በቃ ልጄን አድኑልኝ። ይሄ ነው ልመናዬ። እንዴት አድርጌ ልናገር? እንዴት አድርጌ እፋቴ ከንቱ ሆነ? አሳድጌው ሁሉም ያውቃል፣ የ4 ኪሎ ህዝብ ያውቃል። እንዴት እንዴት ብዬ ልናገር ስለ ሰላምዬ? ሰላምዬ የተለየች ናት። የእውነት ምንም ቃል የለኝም ስለሷ ለመናገር። ራስ ቲያትር ያለ ነው በሙሉ ስለ ሰላም እናውቃለን። ሌሎችም ቲያትር ቤቶች ያሉ ስለ ሰላም ያውቃሉ። ቅድም እንደተባለው ነው አንድም ቀን ካፏ ክፉ ሳይወጣ አንድም ቀን ሰው ሳታስቀይም ሁሉም በሆዷ ችላ ቅድም እንደተባለው ሞትን ለማሸነፍ ብዙ ታግላ ዛሬ ግን ተረታች፣ አቃታት። ሰላምዬ ልዩ ናት። እውነት እኔ ምን እንደምናገር አላውቅም። እስከ ዛሬ ድረስ በኖርንባቸው ጊዜያቶች የእውነት አንድም ቀን ተነጋግረን አናውቅም። ሰላምዬ ካለች ሰላም አለ፣ እንደ ስሟ ሰላም ናት። ሰላምዬ ካለች ፍቅር አለ፣ ሳቅ አለ። ዛሬ ግን ያ ሁሉ የለም። እንግዲህ ምንም ልል አልችልም። አምላክ ከደጋጎቹ ጎን ያሳርፋት፣ ነፍሷን ይማርልኝ። ልጅዬ ትቻለሽ? እሺ አንድ እንደ ሁሉም ሰው የሚወዳት ከሁሉ ጋር የምትግባባ አንዲት ሴት ተዋናይ ታውቃላችሁ ከተባለ ሁሉም በአንድ ድምፅ ሰላምዬ ይላል። ሁሉም የሚስማማባት መልካም ነው ያጣ ነው። ግን እንዳልኳችሁ የእግዚአብሔር ፈቃድ ይሁን ብለን ዝም እንላለን። እስቲ ካብሮ አደግ ጓደኞች ልጅዬ
ትችያለሽ። እሺ ከህፃናት ቲያትር ጀምሮ አብረው በልጅነት ለረጅም ዘመን የሰሩ አሁን ደግሞ እሱ በሀገር ፍቅር ቲያትር በትልቅ ሙያተኛነት እሷም ደግሞ በራስ ቲያትር ለረጅም ጊዜ በትልቅ ሙያተኛነት ካገለገሉት ውስጥ የምንወደው ወንድማችን ተስፉ ብርሃኔን እስቲ የልጅነት ጊዜያቸውን እንዴት እንደነበርና እስካሁን ያለውን አንዳንድ ነገር እንዲያጫውተን ወንድማችንን ተስፉን። አመሰግናለሁ። ደህና አደራችሁ። ታሳዝናለች ሰላም። እኔ ማቃት ጋሽ ተስፋዬ አበበ ጋር ጀምሮ ነው። ወደ ህፃናት ቲያትርም ስትሄድ ምክንያት ከሆኑት ሰዎች አንዱ እኔ ነበርኩኝ። እኔ ልል የምችለው ነገር በቃ ጮክ ብላ ከሰው ጋር ስትጣላ ለመስማቷን ሁልጊዜ ያስታውሳለሁ። ሁላችንም ጨዋዮች ነን፣ ቲያትር ቤት ውስጥ አካባቢ ያለን በስሜት የተሞላን ሰዎች ነን። እሷ ግን የተለየች ነበረች። በተለይ በቅድስት ቤተክርስቲያን ጉዳይ ላይ ደግሞ ዋነኛ ምርጧ ተባባሪዋ ሴት ነበረች። በበጎ ነገሮች ሁሉ ቀድማ የምትገኝ ነበረች። ግን ደግሞ ከምንም በላይ ደግሞ በሁሉም ቲያትር ቤቶች በነበራት መልካም ጠባይ፣ በነበራት ችሎታ በሁሉም ቲያትር ቤቶች ተጠርታ የሰራች ብቸኛ ሴት እንደሆነች ይህን መመስከር እፈልጋለሁ። ታግላለች ሰላም ማርያምን ሞትን ለማሸነፍ ብዙ ሄዳለች። ብዙ ነው ሄደችው። ረጅም ጊዜ ነው የለፋችው። እኔ ያዝናለሁ በብዙ ነገር በሷ ጉዳይ የሚሰማኛል። አብራ አደግ ነች። ግን በቃ ብዙ እየተጎዳን ነው። ብዙ ጓደኞቻችንን እያጣን ነው። ከአጣናት ደግሞ መካከል ትልቋ ደግሞ እሷ ነች። በቃ ጉድለት ነው። እንደዚያ እንኳን ሆና እየታገለች ትምህርቷን ለማሻሻል የሄደችበት መንገድ እንጃ። ሰላም የተለየች ነበረች። ለቤተሰብ መጽናናት ይስጥ፣ ለጓደኞች መጽናናት ይስጥ። እግዚአብሔር ደግሞ ከዳግም ሐዘን ይሰውረን። መብርሃን ተቀበላት። ሌላ ምንም አልልም። አመሰግናለሁ።